አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። ሁላችንም ሰላም ሰላም ብያለሁ። ሀባይብ ኢንሻአላህ ዛሬ ሙሉክያ ልሰራ ነው። ኢንሻአላህ አሰራሩ የተለያየ ነው ብለዋል። ላኪን በማውቀው እኔም ልሰራ ነው። እናንተንም ሰላም ለማለት ያክል ነው። ሁላችሁንም በያላችሁበት አላህ ሱብሃነሁ ወተዓላ ሰላማችሁን አላህ ያብዛላችሁ። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ለምታበረታቱኝ በጣም ነው የማመሰግነው እህቶቼ፣ ሁላችንም አመሰግናለሁ። እዚህ ጋር 2 ዶሮ ቆራርጫለሁኝ። መጀመሪያ በደንብ አጥቤያለሁ። እዛ ካጠብኩት በኋላ ካል አለኝ ማለት ነው። በትንሽዬ ዕቃ ቀንሼው ነው ካለን አረኩኝ። ሎሚ እንጨማምራለን። ሌላውን ስራ እስከምሰራ ድረስ እንደዚህ ብሎ መቀመጥ አለበት ማለት ነው። ማሹ ደረቅ ያለ ነው። እዚህ አድርጌ አዋህድ ያለሁ ከዛ ይቀመጣል። ትንሽ ለሽታው ማለት ነው። ሎሚ አባይ በዚህ ጋር ማለት ነው ያልተፈጨውን ባህራት አድርጌያለሁ። አሰራሩ የተለያየ ነው ብለዋል። ያወቃችሁትን እኔንም ለኮሜንት አመላክቱኝ ማለት ነው። የተለያየ ስለሆነ በኋላ ላይ አጠለዋለሁ። እዚህ ሽንኩርቱ ተረጋግጦ እንደዚህ ከትቼዋለሁ። እዛ ባራናሽ ፍልፍል አስወጥ ናሽፉን አድርጌያለሁ። ያልተፈጨውን ማለት ነው። አሸን ለማጥራት ይመቸኛል በኋላ። እዚህ ጋር ቅመማ ቅመም ሳልጨምር እንደዚህ ውሃው ጋር ዶሮውን ስለጨመርኩት ወደ ላይ ያሳፍፋል ማለት ነው። እንደዚህ አድርጌ አነሳዋለሁ። የዶሮ እንደ ያለ ቆሻሻ ምኖረው እንደዚህ ያሳፍፍልና አንሱት። እዚህ አድርጋችሁ ስናነሳው ምርጥ ይሆናል። አልሐምዱሊላህ እኔ መጀመሪያ በከልና በሎሚ ስላጠብኩት ቆሻሻው እንኳን ራሱ የሚወጣው እንትን ነው፣ ነጭ ነው። ላኪን ዶሮውን በደንብ ካላጠብ ነው በጣም ነው የሚጠቁረው ማለት ነው። እንደዚህ የሚያሰፋው እዚህ ጋር ሽንኩርቴን በፊት ጨምሬያለሁ። ቅመማ ቅመሜን ጨማመርኩ። እዚህ ጋር ላይ ሌላ እየሰራሁ ነው። ሌላ ታንስያ 3-4 አይነት ነው የምሰራው። አባይ በመታወት እንደዚህ አድርጌ አጣላልኩኝ። እኔ ዶሮ ጋር የበሰለው ባህራት ነው ማለት ነው። እዚህ አጥለለሁ። እዚህ ልጨምር ነው ሙሉክያዬ። በዚህ መልኩ ፈጭቻለሁ ማለት ነው። ልጨምር ነው። ከዚህ ጋር ምንም ነገር የለ ዶሮ ብቻ ነው እንጂ ባህራትን አውጥቻለሁ። በአንድ እጄ ስለሆነ ብዙም አይመቸኝም። አባይ እንዲሁ እናንተን ሰላም ለማለት ያክል ነው። አረብ ቤት ያለ ሰው አይዲያ ምናምን ስለሌለው እዚሁ ሰላምታ ያክል ነው እየሰራለሁ። ላውራችሁ ብዬ ነው እንጂ ብዙ እውቀቱ ኑሮኝም አይደለም። አስተያየት ደግሞ አስቀምጡልኝ እላችሁ። ለዚህ አድርጌ ጨምሬያለሁ። ያላቅላቅ አድርገውና ብዙም አላማስለውም። እዛ ያልገጥመውም እንግዲህ ማለት ነው። አይገጠምም። ከተገጠመ ይጠቁራል አሉ እና ለራሴም እኔም እንዲሁ አዲስ ሞካሪ ነኝ ማለት ነው። እውቀቱ የለኝም። ሙሉክያ አሰራሩ የተለያየ ነው። አንዲቱ ይሄን ነው፣ አንዲቱ ይሄን ነው የሚሉ አሉ። ላኪን ባወቅነው እውቀት እየሰራ ነው። ከስራ እንዳንወገድ መኖር ነው እላቸዋለሁ። ወደ ሌላው ልገባ ነው እንግዲህ ሩዝን ከማበጎ መጥቻለሁ።
በመሀል እንደዚህ ቆም እያደረኩ ነው ማስገባው። ኋላስ አሁን እንደዚህ ብሎ ፈላ አይደለም አጠፋው ነው ጠፋሁት። እዚህ ጋር ቱሜና አሁን ትንብዬ አቁላላ ነው ላውን ማረግበት ማለት ነው። እዚህ ጋር ነጭ ሽንኩርቴን በዚህ መልኩ አቁላላሁን። አሁን ወጥ ጨምራለሁ መሰላችሁ። እዚህ ጋር ጨምራለሁ። ችግሩን በጣም ነው የሚያምረው። ሻባዬ በዚህ መልኩ ጨራርሻለሁ። ይህን እንኳን እንዲህ ሰው ያክል ነው ቀረፍኩት። ስፍራው ላይ ባስገባው ደስ ይለኝ ነበር። ወዲያው መጡብኝ ሰዎቹ የተንጋጉት አላቅርብ ብለው መጡ። 50 ሰዓት ስለሆነ ትምህርት ምናምን የመጡት አልተመቸኝም እላቸዋለሁ። ሀባዬ ኢንሻአላህ በአዲስ ቪዲዮ ለመምጣት ሞክራለሁ። እንዲሁ በተመቸኝ ሰዓት ውጭ ስለማንወጣ እዚህ አቅማችንን ነው የምቀርጸው ማለት ነው። ሁላችሁንም በድጋሚ አመሰግናለሁ። እናም ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።